በኢስት አፍሪካ የመጀመሪያ የሆነው እዚሁ ሀገራችን ኢትዮጵያ ውስጥ የተገነባውን ተንቀሳቃሽ ስቱዲዮ አውትሳይድ ብሮድካስት ትራክ ወይንም ኦቢ ትራክ እንዴት እንደተገነባ ምናስቃኛችሁ ይሆናል። ሰላም በባለፈው ክፍላችን በኢስት አፍሪካ የመጀመሪያ የሆነውን ለኦቢ ትራክ ወይንም አውትሳይድ ብሮድካስት የሚሆን የመኪና የግዢ ሂደቱን አስመልክተናችሁ ነበር። የመጀመሪያውን ክፍል ያላያችሁ ከታች ዲስክሪፕሽን ላይ ሊንክ ስላለ እንድታዩት እንጋብዛለን። ጣራው ውሃ የመቋጠር ባህሪ ስላለው የሆነ ሞዲፊክ የሚስተካከል ነገር ያስፈልጋል። ውሃ እንዳይቋጠር እንዳይበላሽ ይሄኛው በዚህ በኩልም ዝናብ ሊያስገባና እየረበሸ ስለሆነ የሆነ ሞዲፊክ ነገር ብናስተካክልለት መልካም ይመስለኛል። የሆነ ጎርጎድ ያለ ነገር አለው፣ እሱ መስተካከል አለበት። በሁለተኛው ክፍል መኪናችንን ቤት ካስገባን በኋላ ለምንፈልገው ዓላማ እንዲውል መጀመሪያ ማያስፈልጉንን ነገሮች ከመኪናው ላይ በማውጣት እንዲሁም እድሳትና የሚቀየሩ ነገሮችን ምናይ ይሆናል። በዚህኛው ክፍላችን መኪናው ምን አይነት እድሳት እንደሚያስፈልገው፣ ከመኪናው ላይ የትኛው ክፍል መወገድ አለበት፣ ይሄኛው የመኪና አካል እንዴት መሆን አለበት የሚለውን እየተመለከትን እንገኛለን። የመኪናው ወደ ታችኛው ክፍል በመግባት መቀየር አለበት ወይንም እድሳት ያስፈልገው ይሆን አይሆን በማየት ላይ እንገኛለን። አንዳንድ የመኪና ክፍሎች በመናይበት ጊዜ በዝገት በጣም የተበሉ በመሆናቸው መቀየር ያስፈልጋቸዋል። በተጨማሪም መካኒኮች የሚሉትን እንሰማለን። ሪፍሪጀሬሽን ሲስተም አለው፣ ውስጡ ፍሪጅ ስላለው ያን ሪፍሪጀሬሽን ሲስተም ኬርፉሊ ዲስማንትል ማድረግ ይኖርብናል። ከዛ በተጨማሪ ደግሞ የባክሱ ፍሬም ወደ ኦልሞስት 1 ሜትር ወደ ኦልሞስት 1 ሜትር የሚያክል ኤክስቴንሽን አለው። ይሄንን ከፍ አድርገን በደንብ አድርገን እንመልሰዋለን። ይሄን ያህል አላርሚንግ ነገር የለውም። የባክሱን ወደ ጎን የሚሄዱ ፍሬም ብረቶች ወይ መቀየር አለባቸው ወይንም ፈቶ ነው። ግን ይሄንን ፍሎር ቦርዱን መቀየር አለብን። እራሱ ተመልሶ እንዳይወጣ የሚቀባ ነገር አለ። ይሄ በሙሉ እንዲቀየር አስባለሁኝ። ይሄ አውትዶር ዩኒቱን ነው የያዘው እና አውትዶር ዩኒቱን ቀስ ብለን ነቅለን ይሄንን አውጥተን ሌላ የተሻለ ባክስ ዲዛይን አድርገን እንጨምራለን። እንዳለ ቢቻል ከበሩ መልስ ያለውን መቀየር፣ ከበሩ እስከ መጨረሻው እስከ መኪና ኋላ ድረስ ያለው ፍሎር ቦርድ ቢቀየር ጥሩ ነው ብዬ አምናለሁኝ። ደረጃው ሰላም ነው። እዚህ ጋር ተቆርጦ የጠፋ ነገር ያለ ይመስላል። የደረጃው ፍሬም supporting frame missing a part ይሄንን መቀጠል ነው እንዳለ መቀየር ነው። ተበልቷል ቆይቷል። ፍሬሙን እንደገና እንቀይረዋለን ብለዋል አለቃው። ስለዚህ ፍሬሙ ይቀየራል ማለት ነው። የዲፈረንሻሉ ታሪኩን ስለማናቅ we gonna actually rear differential drain and fill እናደርጋለን። ይሄ ነገር በደንብ በዋየር ብላሽ ተጸድቶ ቀለም ራስት እንዲ ፕሮቴክት ለማድረግ ቀለም ይቀባል። ባላስትራው ንጹህ ነው። ምን መኪናው ላይ ምንም ማስተያየት የለም። መኪናው ንጹህ ነው። አሁን ይሄ የትራኩ ፍሬም ቦዲው ምናምኑ ነው እንጂ ሜንቴናንስ በጣም የሚያስፈልገው የመኪናው ፋብሪኬትድ ፓርቱን ሰላም ነው።
የብሬክ ላይኑ ቢቀየር ደስ ይለኛል። ምክንያቱም ላይን ሽቦቹ ቱቦቹ አስተማማኝ አይደሉም። እነዚህ ማለት ነው ከሜን የሚሄዱት ከዚህ ወደዚህ የሚሄዱት ሰላም የሆኑ አይመስለኝም። አሚን አያፈሱም። ፍሬም በደንብ ይይዛል። ነገር ግን ቢቀየሩ ደስ ኦኬ። ኤኒዌይስ የእነሱን ስፔሲፊኬሽን አውቆ የራሱን በራሱ ከኦሪጂናል ቢገዛ ደስ ይለኛል። ይሄኛው ኦልሬዲ ብሎኖቹ ተበልተዋል። ለመፍታት በጣም ነው የሚያዳግተው። ማንኛውም ብሎን መኪናው ላይ ያለ ለመፍታት አይቻልም። ሬስት ስላለው ተቆርጦ ነው የሚወጣው ማለት ነው። ተቆርጦ እስከ መውጣት ድረስ ናቸው። በምንድን ነው የተያያዙት የሚመስልህ? ይሄ ከሻንሲው ጋር ኦቢትራኩ ከሻንሲው ጋር የተገናኘ ዌልዲንግ ሳይሆን አይቀርም። እስቲ ቆይ እያየሁ ነው ወይስ ጸጥሎ ቁጭ ነው? ታስሯል። ዋን በምን ምንድን ነው የታሰረው? ምንም የታሰረው ሄር በዚህ ሄር ሳይድ ዌልድ ተደርጎ እዚህ ታስሯል። እዚህ ዌልድ ተደርጎ ይሄ እዚህ ጋር ታስሯል። በዚህ በኩልም ይሄ ዌልድ ተደርጎ እዚህ ጋር ታስሯል። ስለዚህ እነዚህ አንድ ሌላ ቦታ የሚቀጥለው ቦታ የት ነው ያለው? እዚህ ጋርም አንድ አለ። በጣም ጥሩ። ሁለት በግራና በቀኝ ማለት ነው። እሱ ጋር ኦኬ። ሴም ኦፖዚት ላይ ይኖራል። ኦኬ። አራት ቦታ እዚህ ጋርም አንድ አለ። በጣም ጥሩ። ስለዚህ እዚህ እስር ነው እንጂ የለውም። ስለዚህ ምንም እንዳናነሳ የሚከለክለን ነገር የለም። ሰስፔንድ ማድረግ ነው አየር ላይ የሚፈታ ከሆነ ተፈታ። በኢምፓክት ይህንን ሁሉ አረስት ወይም ዝገት ሲያዩ ምን ይሰማዎታል? በጣም ብዙ ስራ ይፈልጋል። አሁን የውስጡን ፓርት ስናየው እንደ ጣፍ ነው። እዚህ ጋር እንደ ጣፍ ናቸው። እነዚህ ሁሉ የሚቀየሩ ነገሮች ናቸው። እዚህ ጋር እንደምናያቸው የያዝናቸው ነገሮች ናቸው። ተጨማሪ ደግሞ እነዚህ ዝገቶች ፍርፋሪዎች በጣም ተጸድተው እንደገና በስነስርዓት ቢያዙ ደስ ይለናል። ፍሬሙም ቢሆን ዝጓል። የታችኛውን ክፍል እንዲህ ባለ መልኩ በደንብ ካየን በኋላ ወደ ውስጠኛው የመኪና ክፍል ገባን። ለምንፈልገው ዓላማ እንዲያገለግል ውስጥ ያሉትን አላስፈላጊ ነገሮችን በማፍረስ ላይ እንገኛለን። የፈታተን ነው። ፈታተን ለማስቀመጥ ስቶር ለማድረግ ቀስ እያልን እየበተን ነው። ኦኬ። ዲስአሴምብል እያደረግን ነው። ለሚቀጥለው ስራችን እያዘጋጀን ነው። እንደምታየው በጣም ስለተጣበቀ ከመኪና ጋር ይህንን ለማላቀቅ ጥረት እያደረግን ነው። ይህ ግን ተገቢ አይደለም። ይህ ለዳቦ ምናምን ነው የምንጠቀምበት። ግን እኔ በዚህ እንዴት እንደምሰራ አሳይሻለሁ። መኪናው ለምንፈልገው ዓላማ እንዲውል አላስፈላጊ የሆኑ ነገሮችን በመነቃቀል እንዲሁም የሚቀየሩ ነገሮችን በሚገባ ካየን በኋላ ወደ ቀጣይ የእድሳት ሂደቶች በመሸጋገር ላይ እንገኛለን።
በእነዚህ ነበረ ስንጠቀም የነበረው። ይሄ ተሰብሯል እና እቺም አቅም የላትም። ትልቁ የዳቦ መቁረጫ ደግሞ ደንዝዞ ወደ ቤት ተመልሷል። ይሄ እንደውም እንዲህ ከገባ ማውጣት በጣም የሚከብደው። እንደገና ነው ይህንን አንድ አይዲያ መጥቶልን በዚህ ተጠቅሞ ነው። ይኸው እንደምታየው አሁን በሙሉ በዚህ ነው። በጣም ብዙ ጊዜ ነው የሚፈጀው በዚህ ማለት ነው። እንደውም ላይነሳው ይችላል እና ይሄ ነው መጥቶ ይገላገላል ማለት ነው። ጅማት ኦኬ። አሁን ስንሰራ ደግሞ እናሳያለን። ምንድን ነው የምንገባው? ይህንን እንዲህ በደንብ በዚህ ላይ እንጠመጠማለን። ወደዚህ አለ። ከዛ ሂድና ከዛ ወደዚህ አለ። ትንሽ እናስቀረውና አንዱን በዚህ እንልከዋለን ማለት ነው። Let's do the same thing with this one. እነዚህ ካቢኔቱ ኦልሬዲ በር ለመክፈት፣ ለመዝጋት፣ ለማብራት ኮንትሮሎች አሉት። እነዛ ኮንትሮሎችን ዋይሪንግ ዳያግራም ስለ በውሃ ስለተዳረጅ ስለሆነ እስከ መንቀላችን በፊት ሌብል እያደረግናቸው ነው። ይሄ ማለት ባትሪ ቻርጅ ማድረግ ነው። ከመግዛታችን በፊት ፕላን አድርገን ነበር ሌሎች መኪናዎች እያየን ክፍተቱ ላይክ ምን ያህል ስፔስ ይዝብናል የሚለውን ኮንሰርን አድርጎን ነበር። ግን we got lucky and we got a beautiful car. Look at it. We're kind of figuring out everything, so it's too early to say What the plan is? yeah. We're still figuring it out. ቼኑን ዲስከኔክት አድርገውታል። ለዚህ ነው ማኑዋሊ እንደዚህ የሚንቀሳቀሰው እንጂ ይታያል። ፑሊ ነገር አለ። ፑሊ ሲስተም ነው። ካፍተን መኪናውን እንድንገዛ ካደረገን አንዱ የራሱ ማቀዝቀዣ መኖሩ ነበር። ማቀዝቀዣውን በመክፈት በደንብ ልናይ ይችላል። ይህ ልንሰራ ላሰብነው ዓላማ ማቀዝቀዣ መኖሩ በደንብ ይጠቅመናል ብለን እናስባለን። TX3 ጋር 32 degrees. አሁን ቴምፕሬቸሩ 32 degrees. ደስ ብሎኛል። ስለዚህ መኪና እንግዲህ በጣም በዲዛይኑን አሳብደን አሪፍ አድርገን እንሰራዋለን። ዘረኛ አብደት በጣም አሪፍ ላይ ያንተ ድርሻ ምን እንደሆነ እኔ ድርሻዬ ዲቴይል ፕላን እና ኢንቴሪየሩን መስራት። ኦኬ እና አሁን ሊጀምር አስበዋል? አዎ የተጀመረ አለ፣ እሱን ነው የምናስተካክለው። ከዛ ዲቴይሉን ደግሞ በትክክል እንሰራለን። ኦኬ ከማን ጋር የምትሰራው? አብሮት የሚሰራ ሰው አለ? ሁላችሁም ፍሪጁ እየሰራ አሁን ቅዝቃዜ እየተሰማኝ ነው። እኔ ራሴ ልልስ እንደምታዩት ዜሮ አንድ ሶስት ዜሮ ሶስት ደርቤ እየለበስኩ ነው። እንግዲህ ሰዓቱ ወደ 5 ሰዓት ይሆናል። እንግዲህ በጣም ቀዝቅዟል። አሁን ወደ መኝታችን ልንገባ ነው። መኝታችን እዚህ ነው መኝታ። ቀደም ጣሪያ ተቀዳ ነበረ። እሷ መጥቼ በትክክል ትሪት አድርጌያለሁ። አንድ እዚህ ውስጥ ያለው የፍሪያን መጠን
በፊት ትንሽ ከፍ ያለ ይመስላል። ሁለተኛ ነገር ደግሞ ይሄ እስካሁን አልጠፋም። ደግሞ አንድ ሰዓት አካባቢ 2 ሰዓት አካባቢ ይህንን ሲስተም ለማየት እየሞከረ እዚህ ሰፈር እኛ ያለንበት አካባቢ እንትን ምንድን ነው ፓወር የኤሌክትሪክ ፓወር ማለት ነው በጣም ያነሰ ነውና ሊያሰራን አልቻለም ነበር። አሁን ወደ 6 ሰዓት ሊሆን አካባቢ ቼክ ስናደርገው ወደ 220 በቀጣይ ክፍሎች የመኪና የሜካኒካል ግራፊክስ እና የእንጨት ባለሙያዎች ጋር የሚኖርን ቆይታ የምናስመለክታችሁ ይሆናል። ቀጣይ ክፍሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።